አንዲት ሴት ልጅ እየሮጠች መጣ የወደቁ ዕቃዎች የሚለቅም ሰው ከረጢት ውስጥ ብዙ ቁጥር ያለው ገንዘብ አደረገችና በፍጥነት ሮጣ ጠፋች። ይህ የወደቁ ዕቃ የሚለቅመው ሰው ምንም ሳያይ ከረጢቱን አንስቶ ጉዞውን ቀጠለ። ሌላ ቦታ ደርሶም ለጥቂት ጊዜ እረፍት ለማድረግ ተቀመጠ። በጣም ደክሞ ስለነበር ሊተኛ ብሎ አሰበ። ነገር ግን ሲተኛ ከረጢቴ ሰው ይወስድብኛል ብሎ በመስጋት ስለዚህ ከረጢቱን ደህንነቱ የተጠበቀ ቦታ ደበቀውና ጥቂት ቆይቶ እንቅልፍ ወሰደው። በዛው ቅጽበት አንዲት ሴት ልጅ መጥታ ቀሰቀሰችው። ሰውየውም ወዲያውኑ ብድግ ብሎ ከእንቅልፌ አቋረጥሽኝ አላት። ልጅቷም በዚህ በኩል ስታልፍ የነበረች ሴት አየህ ስትል ጠየቀችው። ሰውየውም ሂጂ እኔ ማንንም አላየውም ብሎ መለሰላት። ልጅቷም እባክህ ንገረኝ የእኔ የሆኑ ውድ ንብረቶችን ወስዳብኝ ነው በማለት ተማጸነችው። ከዛም የወደቁ ዕቃዎች የሚለቅመውም ሰው አዎ አንዲት ልጅ መጥታ ነበር በማለት በአንድ አቅጣጫ አመለከታትና በዛው በኩል ሄዳለች አላት። ልጅቷም ወደ አሳያት አቅጣጫ ሄደች። እርሱም መልሶ ተኛ። ከጥቂት ጊዜ በኋላ ያቺ መጀመሪያ ከረጢቱ ውስጥ ገንዘብ ያደረገችው ልጅ ተመልሳ መጥታ ቀሰቀሰችው። እርሱም ምንድነው አላት። ልጅቷም ከረጢትህ የት አለ ስትል ጠየቀችው። ሰውየው ምን አገባሽ አላት። ልጅቷም ውድ ንብረቶቼ ያሉት ያንተ ከረጢት ውስጥ ነው ስትል መለሰች። እርሱ ግን ከረጢቱን ከነዕቃው ሸጥኩት አላት። ልጅቷም በድንጋጤ አብደሃል እንዴ? ውድ ንብረቶቼ እኮ ውስጡ ነበሩ ትላለች። ከዛም የት እንደሸጥከው ንገረኝ በማለት ጮኸችበት። እርሱም ወደ አንድ ሱቆች እያመለከተ እዛ ነው የሸጥኩት አላት። ልጅቷም በንዴት ጥላው ትሄዳለች። ሰውየው ምን አይነት ውድ ንብረት ሊሆን ይችላል ብሎ አሰበና ከረጢቱን አንስቶ በውስጡ ያለውን ቆሻሻ ሲያራግፍ ብዙ ገንዘብ አገኘ። ከዛም በጣም ገርሞትና ደንግጦ ዘራም ዘርቴም እንዲህ ያለ ብዙ ገንዘብ አይቶ አያውቅም ብሎ ከራሱ ጋር እያወራ ተደሰተ። ከዛም ገንዘቡ መልሶ ከረጢቱ ውስጥ አደረገና ተሸክሞ መጓዝ ጀመረ። በዚህ መሃል መጀመሪያ መጥታ ስትጠይቀው የነበረችው ገንዘቧ የጠፋባት ልጅ ቆማ ስታለቅስ አያት። ወደ እርሷም ቀርቦ ለምን ታለቅሻለሽ? ምን ሆነሻል? ብሎ ጠየቃት። ልጅቷም ስቅስቅ ብላ እያለቀሰች እንዲህ አለች፣ የምፈልጋትን ልጅ ማግኘት አልቻልኩም። ዛሬ ጠዋት 800,000 ብር ከባንክ አውጥቼ ነበረ። ያቺ ልጅ ግን ገንዘቤ ሰረቀች። ተከትያት ብሮጥም ልደርስባት አልቻልኩም። ያ ገንዘብ ለእናቴ ሕክምና ተብሎ ለ10 ዓመታት የተቆጠበ ነበር። አሁን እናቴን በምን አሳክማታለሁ በማለት ሐዘኗንና ግራ መጋባቷን ለዚህ ሰውዬ አጋራችው። ሰውዬውም